በፊንጢጣ በኩል የሚደረግ ወሲብ ጤናማ ነው? ጉዳቱስ? በፊንጢጣ በኩል የሚፈጸም ወሲብ ከሳይንሱ አንጻር ሊያስከትላቸው የሚችሉ የተለያዩ የጤና ችግሮች አሉት። ከነዚህም መካከል የፊንጢጣ መሰንጠቅ፣ የፊንጢጣ ኪንታሮት፣ የኤችአይቪ ቫይረስ እና የአባላዘር በሽታዎች እንዲሁም የፊንጢጣ ካንሰር ተጋላጭነትን በእጅጉ ይጨምራል። በተጨማሪም የፊንጢጣ ወሲብን ተከትሎ የሚደረግ የብልት ወሲብ በሴቶች ላይ የሽንት ቧንቧ ኢንፌክሽን ሊያስከትል ይችላል። ስሜ ዶክተር ሚካኤል ይባላል። ጠቅላላ ሐኪም ነኝ። ታሪኮን ለማካፈል ወይም የስነ ተዋልዶ ጤና ምክር ለማግኘት በቀጥታ መልእክት ይላኩ። ቴሌግራም። ከፍቅረኛችሁ ጋር ወሲብ ከመፈጸማችሁ በፊት እነዚህን ነገሮች ልብ ማለት ያስፈልጋል። ከአጋራችሁ ጋር ደህንነት ይሰማችኋል? የወሊድ መቆጣጠሪያችሁስ ተዘጋጅቷል? በተለይ ለሴቶች በደንብ እርጥበት ሊኖር ይገባል። ከጨረሳችሁ በኋላ ደግሞ ሴቶች ሽንታችሁን መሽናት እንዳትረሱ። ቶሎ ጨርሳለሁ ከዛ በኋላ ግን አሪፍ ነው። መጀመሪያ ላይ ቶሎ መጨረሴ ስንፈተ ወሲብ ነው ወይ ፕሊዝ መልስልኝ ይላል። እንግዲህ ይሄ ፕሪማቹር ኢጃኩሌሽን የምንለውን ነው ጥያቄ እየጠየቀ ያለው። ስንፈተ ወሲብ በጣም ብዙ አይነት ስላለው ከዛ ውስጥ አንዱ ፈጥኖ መጨረስ፣ ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን የምንለው ነው ማለት ነው። እንግዲህ ፕሪማቹር ኢጃኩሌሽን ዲፋይን የሚደረገው እሱ ወይም እሷ ከሚፈልጉት ጊዜ ወይም ከመጨረሳቸው በፊት መጨረስ ማለት ነው። ስለዚህ በተዘዋዋሪ ምን ማለት ነው? ወይ እሷ ወይ እሱ በፍጥነቱ ካልተደሰቱ ፕሪማቹር ኢጃኩሌሽን እንለዋለን። ያም ከቁጥጥር ውጭ ሲሆን ነው። ብዙ ጊዜ ከ3 ደቂቃ በታች ሲሆን ነው። በተለይ አንዳንድ ሰዎች ላይ ደግሞ ላይፍ ሎንግ ከድሮም ጀምሮ ከሁሉም ሴት በየትኛውም ጊዜ በየትኛውም ሁኔታ እንደዚህ ነገር ይገጥማቸዋል። ያንን ፕራይሜሪ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ብዙዎቹ ከ1 ደቂቃ በታች ሊጨርሱ ይችላሉ ማለት ነው። ስለዚህ እንደዛ በሚሆንበት ጊዜ አንደኛ መቆጣጠር አይችልም፣ ላቆይ ቢልም መቆጣጠር አይችልም። ሁለተኛ ደግሞ ዲስትረስ አለው። ይሄ በመሆኑ ከሁለት አንዳቸው ደስተኛ አይደሉም፣ ወይ እሷ ወይ እሱ ማለት ነው። ስለዚህ ሁለቱም እኩል ጨርሰው ደስተኛ ከሆኑ ሴክሹዋል ዲስፋንክሽን አንለውም ማለት ነው። ፕሪማቹር ኢጃኩሌሽን አንለውም ወይም ስንፈተ ወሲብ አንለውም ማለት ነው። ስንፈተ ወሲብ የምንለው ይሄ ነገር ወይ አንተ ከምትፈልገው ወይ ደግሞ እሷ ከምትፈልገው ታይም ቀደም ብላችሁ የምትጨርሱ ከሆነ ማለት ነው። ስለዚህ አንዱ ፋክተር የራሳችሁ ነገር ነው ማለት ጊዜው ብቻ አይደለም። ለምሳሌ በ1 ደቂቃ እሷም ከጨረሰች አንተም ከጨረስክ ምንም ችግር የለም ማለት ነው። ነገር ግን እሷ የምትጨርሰው በ5 በ6 በ7 ደቂቃ ሆኖ ሳለ አንተ በ30 ሰከንድ ከጨረስክ ሁለተኛ ዙር ራሱ በሂደት ፐርፎርማንስን ችግር ያመጣል። ስለዚህ እሱ ሲሆን መታከም ይኖርበታል። በተለይ ካስጨነቀህና ከቁጥጥር በላይ ከሆነ ማለት ነው። ስለዚህ እንደ ሁኔታው ነው ማለት ነው። ስለዚህ አሁን ይሄ በአጭሩ ነው አይደለም ለማለት የሚከብድ ጥያቄ ነው። ዲፔንድስ ሌሎች ነገሮች አሉ ማለት ነው፣ በውስጡ ያሉ ነገሮች ማለት ነው። ስለዚህ ከእሷ ጋር በመመካከር ማስተካከል የምችላቸውን ነገሮች ቢሄቪየራል ቴክኒኮች ወይም ደግሞ ያለ መድኃኒት የሚደረጉ ነገሮችን፣ ስፖርቶችን፣ አመጋገቦችን ከዚህ ቀደም ደግሞ ሌሎች ቴክኒኮችንም ሰርቻለሁ። ገብተህ ይኸውና እነሱን ሞክረህ ሊሻሻል የሚችል ነው። ካልተሻሻለ ደግሞ የሐኪም እገዛ ሊያስፈልግ ይችላል። ያለ ማለት ነው። ይሄን ይመስላል ባጭሩ። ይሄንን እያየህ ያለ ወንድ ካለህና ልጅህ አሁን ቲክቶክ ላይ ወይም ስልክ ላይ ካለ ስልኩን ንጠቅና ለያየው። ብዙ አይነት ወጣቶች መጥተው የእድሜ ልክ የሚባል የቶሎ መጨረስ ችግር ይዘው ይመጣሉ። የእድሜ ልክ የሚባል የቶሎ መጨረስ ችግር ማለት ምንድን ነው? አንድ ወንድ ከመጀመሪያ ግንኙነቱ ጀምሮ እስከ ሆስፒታል እስኪመጣበት ጊዜ ያለው በሙሉ ግንኙነቱ ላይ በሙሉ ቶሎ መጨረስ ችግር አለው። የእድሜ ልክ ብለን የምንልበት ምክንያት ምንድን ነው? የመመላለስ ባህሪ አለው። ዛሬ ካስተካከል ነው በኋላ በ6 ወር፣ በ1 ዓመት፣ በ2 ዓመት ተመልሶ የመምጣት ቻንስ አለ። ይህ ነገር እንዴት ነው የሚመጣው ብላችሁ ከጠየቃችሁ 3 አይነት ምክንያቶች አሉ። አንደኛ በተፈጥሮ የሚመጣ አይነት የቶሎ መጨረስ ችግር ይኖር ይችላል። ሁለተኛ ከአባታችሁ ወይም ከአያታችሁ የወረሳችሁት ነገር ነው። ሶስተኛ ደግሞ በልጅነት ጊዜ የግለ ወሲብ ወይም ራስን በራስ ማርካት የመጀመር ልጅ የእድሜ ልክ የሚባል የቶሎ መጨረስ ችግር ይዞ ነው የሚንቀሳቀሰው። አባት ሆነህ እናት ሆነሽ ስልክ የማትቆጣጠሩ ከሆነና ኦንላይን ብዙ ጊዜ የሚያሳልፍ ልጅ ካላችሁና በእንደዚህ አይነት ፕራክቲስ ውስጥ ካለ ልጅ ማለት ነው ኦፕንሊ አውርታችሁ እነዚህ ነገሮች መከልከል አለባችሁ።
ሲጀመር ህፃን ልጅ ቲክቶክ ላይ ምንም ነገር ነው የማይሰራው። አሁን ቶሎ መጨረስ እያስቸገራችሁ ከሆነና ይህ ቶሎ መጨረስ ከመጀመሪያ ግንኙነታችሁ ጀምሮ ካለ የእድሜ ልክ የቶሎ መጨረስ አይነት ነው። ይስተካከላል፣ አይስተካከልም ማለት አይደለም፣ ግን የመመላለስ ባህሪ ያለው። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለመምጣት ከፈለጋችሁ ሁል ጊዜ በሬ ክፍት ነው። ይሄን ቪዲዮ እድሜያችሁ ከ20 ዓመት በታች የሆኑ ሴቶች በተለይ ስሙ። ነገር ግን እህት ያላችሁ ልጅ ሴት ልጅም ያላችሁ ወንዶች ብትሰሙ ይጠቅማችኋል። ጥናቶች እንደሚያመለክቱት 70% ልጃገረዶች ድንግልናቸውን ወይም ደግሞ ቨርጂኒቲያቸውን የሚያጡት ከ14 እስከ 17 እድሜያቸው ባለው ክልል ውስጥ ነው። ይሄም ብዙ ጊዜ የሚሆኑት ባፈቀሩት ሰው ሳይሆን ለጊዜው በተዋወቁትና በጊዜው በወደዱት ሰው ሆኖ ነገር ግን አብዛኞቹ ያለ ፍቃዳቸውና ያለ ዝግጅት እንደመደፈር እንደሚወሰድባቸው ብዙዎቹ በቴሌግራም ጽፈውልኛል። ብዙዎቹም ከባድ ጸጸትና እንደዚሁም የጥፋተኝነት ስሜት እንደዚሁም ደግሞ የኮንፊደንስ ማጣት እንደዚሁም ደግሞ ካደረጉት በኋላ ይሄንን ነገር ከጭንቀት የማያያዝ ነገር እንደሚገጥማቸው በቴሌግራም በጣም በርካታ የሃይ ስኩል እና የኮሌጅ ወጣት ሴቶች ጽፈውልኛል ማለት ነው። ይሄ ነገር በጣም ኢምፖርታንት ወይም ጠቃሚ የሚሆነው ደግሞ እንደኛ ሀገር ባሉ ሃይማኖትና ባህል ዶሚኔትድ በሆነባቸው ማህበረሰቦች የሴቷን ስታንዳርድ በጣም ያወርዳል ማለት ነው። ስለዚህ እህቴ ወይ እኔ በ17 በ18 አግብታችሁ የምታጡ ከሆነ ምንም አይቆጫችሁም። ይኸው ኮሜንቱ ይሄን ሳምፕል ስለሆነ ነው ያቀረብኩት። በጣም በርካታ ሰዎች ይሄ ተመሳሳይ ሀሳብ እንዳላቸው በኮሜንትም በቴሌግራም ጽፈውልኛል። ስለዚህ በተቻላችሁ መጠን የምታገቡበት ጊዜ እስክትደርሱ ድረስ ያንን ነገር ጠብቃችሁ ማቆየት ብዙ ጥቅም ያስገኝላችኋል ማለት ነው። አንደኛ ስታንዳርዳችሁን ከፍ ያደርጋል፣ ኮንፊደንሳችሁን ከፍ ያደርጋል። ሁለተኛ በባሎቻችሁ ትታመናላችሁ ማለት ነው። ምክንያቱም ባሎች አንድ ጊዜ ድንግልናቸውን የወሰደው ሰው እዛው ከተማ ይኖራል ብለው ካሰቡ ከዛ ወንድ ጋር ያደርጋሉ ብለው ይጠረጥራሉ፣ ጋብቻ ውስጥ ገብተው ራሱ ማለት ነው። ይሄ ትክክል ነው እያልኩ አይደለም። ሪሌሽንሺፕ የሚወሰነው ሪሌሽንሺፑ ከተጀመረበት ጊዜ በኋላ ነው። ነገር ግን ብዙ ወንዶች ብዙ ሴቶችም ይሄ ነገር በእኛ ሀገር በባህል ኮንቴክስታችን በጣም አስፈላጊ ነገር ስለሆነ በቀላሉ ባታጡት መልካም ነው። ምክንያቱም ትርፉ ጸጸትና ቁጭት ነው። ለባሎቻቸው የሰጡት ደግሞ በጣም ደስተኛና ምንም የሚቆጫቸው ነገር እንዳሌለ ይናገራሉ ማለት ነው። ስለዚህ ከቁጭት መጠበቅ የተሻለ ነው ማለት ነው። ወይም አውተር ኮርስ ማድረግ ነው። አውተር ኮርስ በእርግጥ ብዙዎቹ ወንዶች ይሄንን ነገር ድንግልና መውሰድ በጣም ስለሚፈልጉ አንዳንዶቹ እንደ ጀብዱ ቆጥረው ህፃናትን ሁላ የሚደፍሩ አሉ ማለት ነው። እናንተም ልቦና ይስጣችሁ ማለት ነው። የሴት ህይወት ባታበላሹ መልካም ነው ማለት ነው። ይችን ትመስላለች። በእርግዝና ወቅት የግብረ ስጋ ግንኙነት መፈጸም ከጤና አንጻር ይቻላል አይቻልም? የጤና ባለሙያዎች ምን አይነት መረጃ ያስቀምጣሉ ወደሚለው መረጃ በቀጥታ ከመግባቴ በፊት ግን ሁላችንም የምንከተለው ሃይማኖት አለ። እነዛ የሃይማኖት ተቋሞች ደግሞ በእርግዝና ወቅት አንዲት እናት የግብረ ስጋ ግንኙነት መፈጸም ትችላለች አትችልም የሚለው ላይ የራሳቸውን ህግና ስርዓት ያስቀምጣሉ። ስለዚህ በቅድሚያ ሁላችሁም የሃይማኖታችሁን ህግና ስርዓት እናከብራለን የምትሉ ከሆነ የሚያስቀምጠውን ህግና ስርዓት ብትከተሉ መልካም ነው ብዬ አስባለሁ። የጤና ባለሙያዎች ደግሞ ምን አይነት መረጃ በዚህ ርዕሰ ጉዳይ ላይ አስቀምጧል ወደሚለው ስመጣ አንዲት እናት ማርገዟን ካወቀችበት ጊዜ ጀምሮ እስከ መጨረሻው የወሊድ ፍጻሜዋ ድረስ የግብረ ስጋ ግንኙነት ብትፈጽም ምንም አይነት የጤና ችግር በጽንሱም ላይ ሆነ በሷም ላይ እንደማይመጣ ያስቀምጣሉ። ነገር ግን ይህ የሚሆንበት የእርግዝናዋ ሁኔታ ጤናማ እስከሆነ ድረስ ብቻ ነው። ምን አይነት የጤና እክሎች ሲኖሩ ነው የግብረ ስጋ ግንኙነት በእርግዝና ወቅት የሚከለከለው ወደሚለው የጤና ባለሙያዎች ወደሚያስቀምጡት መረጃ ስመጣ የመጀመሪያው ተደርጎ የሚቀመጠው
እርግዝናዋ 2 መንታና ከዛ በላይ ለሆነባት እናት የግብረ ስጋ ግንኙነት በእርግዝና ወቅት ባታደርግ መልካም እንደሆነ ይናገራሉ። እንደዚሁም ተደጋጋሚ የሆነ ውርጃ ያጋጠማት እናት ከሆነች ከ37ኛ ሳምንት በፊት ምጥ ቀድሞ የሚመጣባት እናት ከሆነች መፈጸም እንደሌለባት ይቀመጣል። እንደዚሁም ከፍተኛ የሚባሉ የማህፀን አካባቢ ህመሞች፣ የጤና ችግር ያለባት እናት ከሆነች እና የመጨረሻው ደግሞ የእንግዴ ልጅ ወይንም ደግሞ ፕላሴንታ ከጽንሱ ቀድሞ ወደ ታች የመውረድ ባህሪ ካለው ከማድረግ ይልቅ አለማድረጉ መልካም እንደሆነ ነው የሚቀመጠው። ከ35 ቀን በላይ እየዘገየ የሚመጣ ፔሪድ ያላት ሴት የማርገዝ እድሏ ከሌሎች በጣም አናሳ ነው። ኦቭሌሽን ወይም እንቁላል የመውጣት እድሉ አናሳ ስለሆነ ይህ ሲያጋጥም በተለይ 3 ተከታታይ ወራት ከ35 ቀን በላይ እየዘገየ ከመጣ የእንቁላል መቀነስን ሊያመለክት ይችላል። የታይሮይድ ሆርሞን ችግር፣ የፕሮላክቲን ሆርሞን መዛባት እንዲሁም የፒሲኦኤስ ምልክት ሊሆን ስለሚችል በ35 ቀን ፔሪድ ለምታይ ሴት አማካይ ኦቭሌሽን ብለን የምናስበው 14 ቀን ስንቀንስ ፔሪድ ከሚመጣበት 21ኛው ቀን አካባቢ ነው። ስለዚህ ፔሪድ ከጀመረበት ከ12 ከ14ኛው ቀን ጀምራ እስከ 23 24ኛው ቀን እነዛን ቀናት አንድ ቀን አልፎ አንድ ቀን ሙከራ ማድረጉ ጥሩ ነው። ግን 36 37 40 እያለ በጣም እየራቀ የሚመጣ ፔሪድ ከሆነ የሆርሞን ምርመራ አድርጉ፣ ያላችሁበትን ሁኔታ ወቁ። ከዛ በተጨማሪ ግን ጡት የምታጠባ ሴት ከሆነች ፔሪድ ሳታይም ሳታቀው ልታረግዝ ትችላለች። ሌላ ግን ጤናማ ሴት ጡት ማታጠባ የወሊድ መከላከያ ማትጠቀም ከሆነች ግን እና ፔሪዷ ከ35 ቀን ደጋግሞ በተለይ ከ3 ጊዜ በላይ ከዘገየ የሆርሞን ምርመራ ያስፈልጋል። ሴቶች ጤና ጣቢያ ሲመጡ አንድ የምናስጨንቃቸው ነገር ማለት ነው የማህፀን ጫፍ ካንሰር ምርመራ አድርገሻል መች ልታረጊ ያሰብሽ ዛሬ ለምን አታረጊም እያልን የምንጨቃጨቃችሁ ማለት ነው። አንደኛ የማህፀን ጫፍ ካንሰር በጣም ኮመን የሆነ ስለሆነና አንድ መከላከል የምንችለው ነገር እሱን ስለሆነ ስለዚህ ምንድነው የሚለውን ስናይ ጀስት ትክክለኛ ያልሆነ እድገት ነው። ይሄም እድገት በምንድነው የሚመጣው? ኤችፒቪ የምትባል ቫይረስ ትመጣና ማለት ነው ማህፀን ውስጥ ገብታ ልጅ የሆኑ ኢማቹር ሴሎች ጋር ሄዳ ራሷን ኢንተግሬት ታደርጋለች። ስር መሰረታቸውን ትቀይረውና እድገታቸውን ታበላሸዋለች። ማደግ ካለባቸው በላይ ያድጋሉ፣ ይባዛሉ። መሞት ያለባቸው ሴሎች አይሞቱም ማለት ነው። እና ይሄ ደረጃ አለው። በአንድ የሚፈጠር ነገር አይደለም። እዚህ ጋር እንደምታዩት ማለት ነው ጀስት አንደኛ ግሬድ ላይ ትንሹ ሴል ቀስ ከተባለ ዝም ከተባለ ግን ማለት ነው ወደ ካንሰርነት ይቀየራል። ለዛ ነው ቀድማችሁ እኛ ጋር ብትመጡ ቀድመን ዲቴክት እናደርገዋለን፣ ቀድመን ማዳን እንችላለን ነው። ስለ ኤችፒቪ ማወቅ ያለባችሁ ነገር ደግሞ በጣም ኮመን የሆነች ኢንፌክሽን ናት። ማለትም 80% ኦፍ ዘ ፖፑሌሽን በሆነ ጊዜ አንዴ ኤችፒቪ ኢንፌክሽን አጋጥሞታል። ግን ኢንፌክሽን መከላከያ ሲስተማችን ስላለ ያስወግደዋል። ሁሉ ጊዜ ወደ ካንሰር ይቀየራል ማለት አይደለም። ለካንሰር የሚያዳርጉ ነገሮችን ስናይ ማለት አንደኛ ሴት ልጅ ከብዙ ወንዶች ጋር ግንኙነት ስታደርግ ኦር ደግሞ አንድ ወንድ ልጅ ሆኖ እሱ ከብዙ ሴቶች ጋር ግንኙነት ያደረገ ከሆነ ምክንያቱም ለኤችፒቪ ስለሚያዳርገን ቀደም ብላ በልጅነት ግንኙነት የጀመረች ሴት፣ ሲኦሲ ኮንትራሴፕቲቭስ ወሊድ መከላከያ የምትጠቀም ሴት እና ሲጋራ ማጨስ ኢንፌክሽን መከላከያ ሲስተማችንን የሚያዳክሙ ነገሮች እንደ ኤችአይቪ የመሳሰሉት ማለት ነው። ስለዚህ ምልክቶቹ ምንድናቸው ብለን ስናይ ከግንኙነት በኋላ ደም ማየት፣ ትክክለኛ ያልሆነ ከማህፀን ፈሳሽ የምናየው ነገር ይኖራል። ያለበት ደረጃ ላይ ተወስኖ ደግሞ ማለት ነው ወደ ሽንት ከረጢት ከሄደ ኦር ወደ አንጀት ከሄደ ከሽንት ላይ ደም ሊቀላቀል ይችላል። ሰገራና ሽንት ሊቀላቀልብን ይችላል። ሳምባ ከደረሰ ሳል፣ እነዚህ የመሳሰሉት ሊኖሩ ይችላሉ። በተጨማሪ ደግሞ ጀስት ጀነራላይዝድ የሆኑ ምልክቶች የምግብ ፍላጎት ማጣት፣ ኪሎ መቀነስ፣ ጀስት በአጠቃላይ ድካም፣ እንደዚህ የመሳሰሉት ሊኖሩ ይችላሉ። በምን መከላከል እንችላለን የሚለውን ስናይ በዋነኝነት መጀመሪያ ለልጆች ክትባት ማስከተብ ከ9 ዓመት እስከ 15 ዓመት ድረስ ገና ለኤችፒቪ ኤክስፖዝድ ሳይሆኑ ክትባት ማስከተብ ይቻላል። በዋነኝነት ደግሞ ከ21 ዓመት ጀምሮ ስክሪን የምናደርገው ነገር አለ። ከ21 ዓመት ጀምሮ አንደኛ ወይ ፈሳሽን ወስድና ፓፕ ስሚር እናደርጋለን ኦር ደግሞ አስቲክ አሲድ እናደርግና ለውጥ ካለና ከሌለ ቪዥዋላይዝ ማድረግ እንችላለን ማለት። ስለዚህ እንደዚህ መከላከል የምንችለው ካንሰር ካለ ማለት ነው አስፈላጊውን ጥንቃቄ በመውሰድ ራሳችሁን ጠብቁ። የባሌን ፎቶ ፕሮፋይል አድርጋ አየሁት። ከዛ በኋላ ለባሌ ሄድኩኝና አሁኑኑ ፎቶውን ታነሳዋለች ወይስ አታነሳውም ብዬ ስጠይቀው እሱም ደግሞ እንኳን እንደዚህ አድርጋ ለምን አቀናብራ አትለቀውም ብሎ አለኝ። እኔም ደግሞ ወዲያውኑ ተናደድኩኝና ብሎክ አደረግኩትኝ። ከ5 ቀን በኋላም ደግሞ ከፍቼ ስላጠፋሁኝ ይቅርታ ብዬ ስለው አላናግርም ብሎ አለኝ። እና ምን ላድርግ? ምን ይሻለኛል? ምን ትመክሩኛላችሁ? የምጣዱ እያለ የእንቅቡ ተንጣጣ አሉ ሲተርቱ። ያው ተረት አንዳንዴ ተረት ያስፈልጋል እንዴ። አንቺ እኮ ምንም አላደረግሽም የኔ ቆንጆ፣ ምን ሆነሽ ነው እንዴ? አሁንም እኮ በአቋምሽ ነው መጽናት ያለብሽ። ፎቶን ታጠፋዋለች አታጠፋውም? አቀናብራ ትፖስተው ምናምን ስላለሽ እና ምን ይሁን ታዲያ? ኧረ እባካችሁ ተው እንዴ! ይሄ አንቺ ጥፋት እኮ አይደለም፣ የእሱ ጥፋት ነው። እሱ ደግሞ ማስተካከል ያለበትን ነገር ያስተካክል። መጀመሪያ ወይ ደግሞ አለመጠየቅሽ
እንዴት ለነገሩ ምን ብለሽ ትጠይቂያለሽ? በቃ እንዲህ ነው ልትዩ የምትችይው። አዎ ታጠፋዋለች አታጠፋውም ነው ልትዩ የምትችይው። ኧረ ቀልጃሉ። የኔ ምንድን ነው የሚባለው? እንትን በሉ ፎሎ አድርጉኝ። ከግንኙነት በኋላ በፍጹም መደረግ የሌለባቸው 3 ነገሮች፣ አንደኛ ሽንት አለመሽናት፣ ሁለተኛ በውሃ ብቻ አለመታጠብ፣ ሶስተኛ ጥብቅ ያሉ ፓንት ወይም የውስጥ ልብሶች መጠቀም። የስንፈተ ወሲብ ችግሮች 3 አይነቶች ናቸው። አንደኛ ለግንኙነት ስሜት ተሎ መጨረስ፣ ሁለተኛ ለግንኙነት ስሜት ፍላጎት እያለ የብልት ጥንካሬ ማጣት፣ የብልት ቀጥ ብሎ አለመቆም ችግርና መልሰፍሰፍ ናቸው። ሶስተኛ ምንም አይነት የወሲብ ፍላጎት አለመኖር ነው። እነዚህን 3 የስንፈተ ወሲብ ችግሮች ናቸው። ከሶስቱም አንድ ወይም ሁለቱም አንድ ሰው ላይ ሊከሰት ይችላሉ። እነዚህን የሚከሰትባቸው የተለያዩ ምክንያቶች አሉ። እድሜያቸው ገፋ ያሉ ሰዎች ጋር ሲሆን በስኳር በሽታ፣ በግፊት፣ በተለያዩ በሽታዎች ሊመጣ ይችላል። ወጣቶች ላይ ሲሆን ደግሞ ማስተርቤሽን ወይም ራስን በራስን ማርካት ካሉ ወይም ከነበሩ በእነዚህ ምልክቶች ሊመጡ ይችላሉ። እንዲሁም የተለያዩ ወሲብ ማበረታቻ መድኃኒቶች ሲጠቀሙ ከነበረ እነዚህ ሊከሰት ይችላል። ሰላም ጤና ይስጥልን። ከጅዳ የባህል ሕክምና መስጫ ነን። እነዚህን የስንፈተ ወሲብ ችግሮች ለማከም 2 አይነት መድኃኒቶች እንጠቀማለን። አንደኛው በ1 ኪሎ ማር በመዋሃድ ማታ ማታ ከምግብ በፊት የሚወሰድ ሲሆን ይሄ መድኃኒት የሚሰጥ ጥቅም የቴስቶስትሮን መጠናችን እንዲጨምርልን እና ወደ ብልታችን የሚሄድ የደም ፍሰሳችን እንዲስተካከልን ይረዳናል። ይህን ስንል ስኳር ላለባችሁና የተለያዩ የተጓዳኝ ችግሮችን ያለባቸው ሰዎች መድኃኒቶች እንዳሉ ሆኖ፣ ሁለተኛው ከብልት ጫፍ እስከ ላይ የሚቀርቡና ማሳጅ የሚደረግባቸው ይሄ ኦይል የደከሙትን የደም ስሮችን እንዲነቃቃ ያደርገናል። እነዚህን መድኃኒቶች ለማግኘት በጅዳ የባህል ሕክምና ያገኛሉ። አድራሻችን ሳዑዲ አረቢያ ባሉበት ሆነው በመደወል ዘላቂ መፍትሄ ያገኛሉ። 05 36 35 44 82 ይደውሉ። ሰራበት አካባቢ ነው ከልጁ ጋር የተዋወቅኩትኝ እና የፍቅር ጥያቄ ሲያቀርብልኝ እሺ ብዬ እኔም ተመችቶኝ ስለነበረ እሺ ብዬ ተቀበልኩትኝ። አብረንም መሆን ጀመርን። ጊዜ ማሳለፍ፣ ብዙ ነገር ማድረግ ጀመርን አብረን። ከዛ በኋላ ከጊዜያቶች በኋላ ባለትዳር እንደሆነና የ3 ልጆች አባት እንደሆነ አወቅኩኝ። ያው እያወቅኩኝም ግን አብሬው ቀጠልኩኝ። አብሬው ነው ያለሁት አሁንም ድረስ እና ከዛ በኋላ ደግሞ እሱ እያለ ሌላ ሰው አፈቀርኩኝ፣ ተመቸኝ። ከዛ በኋላ ሳጣራ እሱም ባለትዳር ነው። ጌታ ሆይ እና ምን እንደሚሻለኝ አላቅም። እሱም አሁን ከዚህኛው ጋር ቤተሰብ ጋር ነኝ ምናምን እያልኩኝ ከሱ ጋር አድራለሁ፣ ከሱ ጋር ጊዜ አሳልፋለሁኝ ከባለትዳሮቹ ጋር ማለት ነው። እና ምን እንደሚሻለኝ አላቅም። ምን ትመክሩኛላችሁ? ምንም አንመክርሽም የኔ ቆንጆ። ሲጀመር አሁን ይሄ የሚያስቅ ነገር ይመስላል። እኔም እንደሰማሁት ስቅ ያለውኝ ግን አይደለም። እውነት ለመናገር ይሄ በእምነትሽ ጸሎት ያስፈልግሻል። ኦርቶዶክስ ከሆንሽ ጸበል፣ ሙስሊም ከሆንሽ ቁርአን ምናምን ብቻ የሚደረገው ነገር በእምነትሽ፣ ፕሮቴስታንትም ከሆንሽ ማለት ነው ጸሎት ምናምን ብቻ በእምነትሽ ያስፈልግሻል። ምክንያቱም እንደዚህ አይነት መንፈስ ነው እንደዚህ እየተከታተለሽ ያለው ብዬ ነው የማስበው። እና የተለያየ ነገር አድርገሽ ራስሽን ከእንደዚህ አይነት ነገሮች ውስጥ አውጪ። አይጠቅምሽም። በቃ መጀመሪያ ታሉሽ አብሮሽ ሆነ። ከዛ ግን እንዳወቅሽ ራስሽን ከዚህ ነገር ውስጥ ማውጣት ነበረብሽ። አሁንም ቢሆን አውጪ ነው ልልሽ የምችለው። ምንም አይነት ሌላ ምክር ምናምን አያስፈልግሽም። እንደዚህ አድርጊ እና ደግሞ እግዚአብሔር የራስሽን የሆነ ሰው እንዲሰጥሽ ጸሎት አድርጊ። በእምነትሽ ጽኚና ጹሚ፣ ጸልይ።